ኖሩና በዚህ ሁኔታ ውስጥ ምርጫውን ማካሄድ ህጋዊ እውቅና የሌለው መሆኑን ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከፖለቲካ ፓርቲነት መሰረዙን አስታወቀ። ደብረጽዮን ደብዳቤ ጻፉ። ዓለም አቀፉ ማህበረሰብ አስቸኳይ እርምጃ ይውሰዳሉ። ምርጫ ቦርድ የ9 ወር ህፃን ፓርቲ ህወሓትን ሰርዣለሁ አለ። የብልጽግና ካዳሚዎች ተደሰቱ። አንዳንዶቹም የትግላችን ውጤት ነው አሉ። ብርሃኑ ጁላ ዛቱ። የጦርነት ናፋቂዎች እልልታ አሰሙ። ጠቅላይ ሚኒስትሩ ለትግራይ የተመደበው 20 ቢሊዮን ብር በጀት እንዳይሄድ ከለከሉ። ወደ ትግራይ የውጭ ሀገር ሰውም እንዳይሄድ አገዱ። እነዚህ ሰሞኑን የሚሰሙ ዜናዎች ናቸው። ሰሞነኛው ሁነት 2012 ክረምትን ይመስላል። ያኔም ደብረጽዮን ለተባበሩት መንግስታትም ለዶናልድ ትራምፕም ለአውሮፓም ለአፍሪካ ህብረትም ደብዳቤ ይጽፉ ነበር። ምርጫ ቦርድና ቤተ መንግስቱ ያኔም የጦርነት ጥርጊያ ይከፍቱ ነበር። በዚህኛው ዙር የጎደለው ደብረጽዮን በየስታዲየሞቹ እያዞሩ የሚያሳዩቸው ታጣቂዎችና አብይ ፓርክ ሲያስመርቁ የሚያገለባብጧቸው ኮማንዶዎች አለመታየታቸው ብቻ ነው። ያኔ የአብይ ተጋሩን ወክለው እንዲናገሩ የሚላኩት ዛዲግ አብርሃ ነበሩ። አሁን ዛዲግ አብርሃ ትግራዋይነታቸውንም ሽረው አያታቸውንም ሽረው ሌላ ፍጡር ነኝ ብለዋልና በአቶ ጌታቸው ረዳ ተተክተው የፋና ስቱዲዮ ለቀዋል። ያኔ ህወሓት ምርጫ ቦርድ የሚለውን አልሰማ ብሎ ምርጫ ካካሄደ ጦርነት ከፍታለሁ ይሉ የነበሩት ጠቅላይ ሚኒስትር አሁን ደግሞ ህወሓት ምርጫ ቦርድ የሚሰጠውን ወረቀት ካልተቀበለ እዋጋለሁ ካሉ ውለው አድረዋል። የጨረባ ምርጫ ለማድረግ መነሳት ሀገርንና ህዝብን ለከፋ አደጋ የሚዳርግ በመሆኑ መንግስት ወሳኝ እርምጃ ለመውሰድ ይገደዳል። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት